ሰላም እንኳን ወደ ሞናቢ ዩቲዩብ ቻናል በሰላም መጣችሁ። እስኪ እንግዲህ ቲክቶክ ላይ እንደነገርኳችሁ እንግዲህ ሶስት አይነት የጸጉር ታይፖች አሉ፣ ሃይ ሎ እና ሚዲየም ፖሮሲቲ። የትኛውንም የጸጉር ጆርኒ የጸጉር ማሳደግ ጆርኒ መንከባከብ ጆርኒ ከመጀመራችን በፊት ማድረግ የሚገባን ነገር ምንድነው? ጸጉራችንን ታይፑ ማወቅ ነው ማለት ነው። ስለዚህ በዚህ ቪዲዮ ስለ ጸጉራችን ታይፕ እና ስለ አንዳንድ ነገሮች ነግራችኋለሁ። በመጀመሪያ ምንድነው ፖሮሲቲ ማለት? ፖሮሲቲ ማለት ጸጉራችን ዘይትም ሆነ ውሃ የሚቀበልበት አቅም ማለት ነው። እሱ እንዴት ነው የምታውቁት ከሆነ ደግሞ መጀመሪያ በውሃ ትንሽ ንጹህ ብርጭቆ ላይ ውሃ ታደርጋላችሁ ማለት ነው። ቢቻል የሃይላንድ ውሃ ቢሆን አሪፍ ነው። ምክንያቱም ንጹህ ውሃ ነው። እንደምታውቁት የቧንቧ ውሃ ትንሽ የመስረክረክ ነገር ምናምን ይኖረዋል። ስለዚህ ምን ታደርጋላችሁ? ልክ እንደዚህ የቧንቧ ውሃ ላይ ጸጉራችሁን ውሃው ላይ ታደርጋላችሁ ማለት ነው። እኔ ያስተካክልኳት ውሃ ጸጉር ስላለችኝ እቺት የምትታያችሁ ከሆነ እንጃ አላቅም፣ እቺን ውሃ አደርጋታለሁ ማለት ነው። ስለዚህ ሎው ፖሮሲቲ ከሆነ ከላይ ይንሳፈፋል፣ ሚዲየም ከሆነ መሀል ላይ ይሆናል፣ ሃይ ከሆነ ታች ይሆናል ማለት ነው። ስለዚህ አሁን ውሃዋን እናደርጋትና ለ5 ደቂቃ ያክል እንጠብቃለን። ከዛ በኋላ ሪዛልቱን እነግራችኋለሁ። የኔ ጸጉር ታይፕ ምን እንደሆነ እነግራችኋለሁ። እናንተ በዚህ መሰረት የጸጉራችሁን ታይፕ ካወቃችሁት በኋላ ከላይ ከተንሳፈፈ መሀል ላይ ከሆነ ወይ ደግሞ መጨረሻ ላይ ታች ደግሞ ስር ድረስ ከቀረ እሱን ትነግሩኛላችሁና የጸጉራችሁን የእያንዳንዱን ታይፕ የሃይን የሎውና የሚዲየም ፖሮሲቲውን ምን አይነት ጸጉር ሻምፖ፣ ምን አይነት ጸጉር ኮንዲሽነር፣ ምን አይነት የጸጉር ቅባት እንደሚያስፈልጋችሁ በሱ ማወቅ ይቻላል። ቀላል ነው ማለት ነው። ምክንያቱም በጣም ብዙ ጊዜ እኔ ያለው እስከዛ ድረስ እችል አድርጋትና እናወራለን ማለት ነው። እና በጣም ብዙ ጊዜ ይገርማችኋል፣ እኔ ሰዎች በጣም ሲናደዱ ሰማቸዋለሁ። ጸጉሬ ሊያድግ አልቻለም፣ ምንም ያደገልኝ አይደለም፣ በጣም ውድ ሻምፖ እኮ ነው የምጠቀመው፣ በጣም ውድ ኮንዲሽነር እኮ ነው የምጠቀመው፣ ግን ምንም ለውጥ የለውም። ምንድነው ችግሩ? ዘር ይሆን እንዴ? ሄሬዲቲ ይሆን እንዴ? ምንም ሄሬዲቲ እንትን የሚያግደው ነገር የለም። ጸጉራችን በተፈጥሮ ያድጋል፣ የሁላችንም ጸጉር ያድጋል። ነገር ግን ምንድነው እንዳልኳችሁ የምትጠቀሙት ቅባት ነው ወሳኙ ነገር። የምትጠቀሙት ቅባት፣ የምታበጥሩበት ማበጠሪያ፣ እያንዳንዱ ነገር ወሳኝነት አለው። ስለዚህ ጸጉራችን ደግሞ እንደምታውቁት የሴቶች ክራውን ነው፣ መዋቢያችን ነው፣ ይቅርታ መዋቢያችን ነው። ስለዚህ በላይክ ማማር ማደግ ለኛ በጣም ደስ የሚል ነገር ነው። እያሳደግ ነው እያለን ላይክ ምንዝናናበት ኢንጆይ የምናደርገው ነገር ነው። እኔ በጣም ነው ጸጉሬን ሳበጥር ደብሮኝ ከሆነ ጸጉሬን ሳበጥር ስታጠብ ምናምን በጣም ነው ኢንጆይ የማደርገው። በጣም ብዙ የድብርት ቀኖችን የድብርት ሰዓቶችን በዚህ ኢንጆይ አደርግበት አውቃለሁኝ። እና ከዛ ደግሞ ስወጣ ደግሞ ደስ ይለኛል። ኢቭን እንኳን ጸጉሬን ባልሰራው የሆነ ሁሌ ተኩስ ጸጉር ቤት ምናምን ባልሄድ እንኳን ጀስት እንዲህ አድርጌው ግን በቃ ደስ ይለኛል። ላይክ ይሄ አሁን የምታዩት ጸጉር ደግሞ ፕሮቴክቲቭ ሄር ስታይል ይባላል። ስለሱም ደግሞ ሌላ ጊዜ አወራችኋለሁ። የዛሬ ቪዲዮአችን የሚሆነው ምንድነው? ጸጉራችሁን ብቻ መጀመሪያ እንድትለዩልኝ እፈልጋለሁ ማለት ነው። ከዛ በኋላ የኔ ጸጉር እዩት፣ ይሄን ይመስል ነበር በፊት። አሁን ደግሞ ይሄ የሆነው ምንድነው? ጸጉር ታይፔን መጀመሪያ ስላወቅኩኝ ነው። ጸጉር ታይፔን ከማወቄ በፊት ብታዩ ያላደረኩት ያልተጠቀምኩት ብራንድ ሻምፖ ኮንዲሽነር አልቀረኝም ማለት ከዚህ የመጣው ፌክ ሁሉ ስለሚመስለኝ እዛው ቦታው ላይ ሄጄ ከኮሪያ ራሴ ገዝቼ የተጠቀምኩት፣ ከቻይና የተጠቀምኩት፣ ከዱባይ ያመጣኋቸው ኮንዲሽነሮች ብዙ ቅባቶች ነበሩ፣ ግን አንዳቸውም ቢሆን ሊሰሩልኝ አልቻሉም። እንዲሁም በመልሱ በጣም ነበር የሚያስጠላው የነበረው። ጸጉሬ ቆራረጥ ነበር፣ በጣም ይረግፍ ነበረ፣ ከርዳዳ ነበረ፣ ሲነኩት አይለሰልስም። እንደዚህ ወዘና እንደዚህ የሚታይ ጥቁረት ወዘና ነገር የለውም። በእርግጥ በባህሪ የኔ ጸጉር ትንሽ ወደ ቡናማ ከለር ያደላል፣ እንደዛ ነገር ነው። ግን እንደዛም ሆኖ ላይክ ምንም ሳቲስፋይ አልሆነም። ምንም ጸጉሬ እርካታ አልነበረውም። በቃ ይረግፍ ነበር፣ ሁሌ ነበር የሚረግፈው። እና ጸጉሬ ማሳደግ ደግሞ በጣም ነው የምፈልገው። ረጅም ጸጉር በጣም ወድ ነበረ። እና እኔን እንደዚህ ደስ የሚል ጸጉር እንዲኖረኝ ያደረገኝን ነገር እያንዳንዱ ነገር ምንም ነገር ሳላስቀር ከማበጠሪያ ከምትታጠቡበት ሻምፑ ኤቭሪቲንግ እነግራችኋለሁ ማለት ነው። ስለዚህ ይሄ ቪዲዮ ከተመቻችሁና ጠቃሚ መስሎ ከታያችሁ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ እዚሁ ጠብቁኝ። የምትፈልጉትን የሚያስፈልጋችሁን አይነት ቪዲዮ ሁሌ እለቅላችኋለሁ። አሁን ዛሬ ምን ታደርጉልኛላችሁ? የጸጉራችሁን ታይፕ እዩትና
ኮሜንት ላይ መጣችሁ አስቀምጡልኝ። የኔ እንደዚህ ነው ብላችሁ አስቀምጡልኝ። ሶ ኔክስት የሚሆነው ምንድነው ለየትኛው ፕሮዳክት ለየትኛው ጸጉር ታይፕ ይሆናል የሚለው ይሆናል ማለት ነው። ስለዚህ ከሚቀጥለው ቪዲዮ የኔን የጸጉር ታይፕ ሪዛልት ነግራችኋለሁ። ባይ። አመሰግናለሁ። ሰብስክራይብ ላይክ አድርጉ። አመሰግናለሁ።